በአክሱም ከተማ ስለተፈጸመው የሰብአዊ ቀውስ የምርመራ ውጤት ይፋ አድርጓል። የኢፌዴሪ ሰራዊት ለሌላ ግዳጅ ህዳር 18 ቀን 2013 ዓ.ም አክሱም ከተማን ለቆ መውጣቱን ተከትሎ የኤርትራ ሰራዊት ወደ ከተማዋ መግባቱና ከህወሓት ሰራዊት ጋር በነበረ ጦርነት ንጹሃንን ጨምሮ የደንብ ልብስ ያለበሱ ግን በአብዛኛው በጦርነቱ የተሳተፉ የ93 ሰዎች ህይወት መጥፋቱን ገልጿል። የኢፌዴሪ ሰራዊት አክሱም በነበረበት ወቅት የተተኮሰ መድፍ ኢላማውን ስቶ በመኖሪያ ቤት ላይ በመውደቁ 5 ሰዎች እንዲሁም ከሰዓት ላፊ ጋር በተገናኘ አንድ በድምሩ 6 ሰዎች በኢትዮጵያ ወታደሮች መገደላቸውን ባወጣው የምርመራ ውጤት ይፋ አድርጓል። በሌላ በኩል 116 ሴቶች ያስገድዶ መደፈር ወንጀል እንደተፈጸመባቸው ለፖሊስ ቃላቸውን መስጠታቸው ተገልጿል። በወንጀሉ የተሳተፉ የፌዴራል ፖሊስና የመከላከያ ሰራዊት አባላት ጉዳያቸው በክልሉ አቃቢ ህግና በወታደራዊ ፍርድ ቤት እንዲታይ ተላልፈው ተሰጥቷል ተብሏል። የአዲስ አበባ ወኪላችን ሰለሞን ሙጬ ቀጣዩን ዘገባ አጠናቅሮልናል። የፌዴራል ጠቅላይ አቃቤ ህግ ህወሓትና ሸኔ በሽብር ስለተፈረጁበት ምክንያትና በአክሱም ከተማ ላይ ስለተፈጸመው የሰብአዊ ቀውስ ዙሪያ የተደረገውን የምርመራ ውጤት ሲገልጽ ህወሓትና ሸኔ የሽብር ወንጀል ዓላማ አድርገው መንቀሳቀሳቸው አመራሮቹ የሽብር ወንጀልን በመቀበላቸው ነው ብሏል። ምክትል ጠቅላይ አቃቤ ህግ ፍቃዱ ጸጋ ስለ ሸኔ ጥፋት ከዘረዘሩት በጥቂቱ በ2013 ዓ.ም ብቻ 463 ሰዎችን በኦሮሚያ ውስጥ ጉዳት አድርሶባቸዋል። 112 የፖሊስ ኃይሎችን ገሏል። 57 የሚሊሻ አባላትን 18 በተለያየ ደረጃ የሚገኙ የመንግስት አመራሮችን ገሏል። በተጨማሪም 76 የፖሊስ አባላት 36 ሚሊሻዎችና 2 አመራሮች ላይ የአካል ጉዳት አድርሷል። 160 ቤቶችን ሙሉ አቃጥሏል። 44 ተሽከርካሪዎችና 84 የተለያዩ መንግስት መስሪያ ቤቶችን አቃጥሏል። በጉሊሶ አካባቢ እንዲሁ በእኛ ምርመራ በተረጋገጠ ብቻ ቢያንስ 36 ንጹሃንን በማንነታቸው ምክንያት ብቻ እንዲሞቱ ምክንያት ሆኗል። በትግራይ ክልል በአክሱም ከተማ የተፈጸሙ ወንጀሎችንና የተከናወኑ የወንጀል ምርመራዎችን በተመለከተ የመከላከያ ሰራዊት አባላት ስለፈጸሙትና በምርመራ ስለተረጋገጠው ጥፋት ምክትል ጠቅላይ አቃቤ ህጉ ተከታዩም ብለዋል። በእኛ ምርመራ ሂደት የፌዴራል መከላከያ ሰራዊት ህዳር 10 ቀን ከተማውን ከተቆጣጠረበት እስከ ለተጨማሪ ግዳጅ የወጣበት ህዳር 18 ቀን በመከላከያ ሰራዊቱ የተነሳ በሲቪል ላይ የደረሰው ሞት 6 መሆኑ አረጋግጠናል። 4ቱ ገና ህዳር 10 ከተማውን በመቆጣጠር ሂደት ላይ ባለበት ወቅት የተተኮሰ መድፍ ጥይት ኢላማውን ስቶ አንድ መኖሪያ ቤት ላይ በመውደቁ በአንድ መኖሪያ ቤት ውስጥ የሚገኙ 4 ቤተሰቦች በአንድነት የሞቱበት ነው። ሌላኛው እንዲሁ የመድፍ ጥይት ኢላማውን ስቶ ዩኒቨርሲቲ አካባቢ በመውደቁ በአንድ የሲቪል ሰው የሞተበትና 2 ዩኒቨርሲቲው ተሽከርካሪዎች የወደሙበት ሁኔታ መሆኑን በምርመራ ሂደት አረጋግጠናል። ተጨማሪ አንድ ሰው የሰዓት እላፊው ጋር በተያያዘ በሰዓት እላፊ እንቅስቃሴ ሲያደርጉ የነበሩ ሰዎችን ቁጥጥር ስር ከመዋል አንጻር ሲደረጉ በነበሩ የህግ ማስከበር ስራዎች የሞተ ሲቪል መኖሩን አረጋግጠናል። በአክሱም ከተማ የኤርትራ ሰራዊት ገብቶ እንደነበር ያመኑትና በምርመራ መረጋገጡን ያብራሩት ምክትል ጠቅላይ አቃቤ ህግ ፍቃዱ ጸጋም በከተማዋ 93 ሰዎች መሞታቸውን ጠቅሰዋል። ህዳር 18 ቀን 2013 ዓ.ም የፌዴራል መከላከያ ሰራዊት ለተጨማሪ ግዳጅ ወደፊት ሲንቀሳቀስ በ2 ተሽከርካሪ ጥቂት የኤርትራ ሰራዊቶች ወደ ከተማ መግባታቸውን አንዱ ቡድን የከተማው ተራራማ አካባቢ ላይ ቦታ ሄዶ መስፈሩን በዕለቱ ጀምሮ በከተማ ውስጥ አዴት አካባቢ የሚገኙ የህወሓት የልዩ ኃይል የፖሊስ አባላትና ሚሊሻዎች ወደ አክሱም ከተማ መምጣታቸውን ህወሓት በህግ ማስከበሩ መካከል አጣብቀኝ ውስጥ ሲገባ ለእያንዳንዱ ከተማና ዞኖች እስከ 2500 ወጣቶችን እንዲያሰለጥኑ ባወረደው ትዕዛዝ መሰረት የፌዴራል መከላከያ ሰራዊት አክሱምን ከመቆጣጠሩ ከህዳር 10 በፊት ከህዳር 1 እስከ ህዳር 9 የአክሱም ከተማ 1500 ወጣቶችን የአንድ ቀን የመሳሪያ ተኩስ ስልጠና የሰጠ መሆኑ እስካሁን በእኛ ባጣራ ነው 93 ሰዎች በዕለቱ መሞታቸውን 93 ውስጥ በአብዛኛው ዩኒፎርም ባይለብሱ በጦርነቱ ላይ የተሳተፉ ቢሆኑም ሲቪሎችም ደግሞ የሞቱ መሆናቸው በማስረጃ አረጋግጠናል። አንዳንድ ቦታ የጅምላ መቃብር አለ። ለምሳሌ 16 ሰው የተቀበረበት 10 ሰው የተቀበረበት የሚል ጥቆማ ስለተሰጠ አስከሬኖችንም ቆፍሮ በማውጣት ጭምር ምርመራ ለማድረግ ዝግጁ መሆናችንን ነው። በክልሉ በርካታ ሴቶች መደፈራቸውን በምርመራ ተረጋግጧል። ህወሓት በከባድ ወንጀል ተከሰው የነበሩ 10,000 እስረኞችን መልቀቁ የወንጀል ፈጻሚዎችን ማንነት ለመለየት አስቸጋሪ አድርጓል ያሉት ምክትል ጠቅላይ አቃቤ ህጉ በዚሁ ዙሪያ በምርመራ የተገኘውን ውጤት አብራርተዋል። እስካሁን ለፖሊስ ሄዶ ቃላቸውን የሰጡ ሪፖርት
ሪፖርት ያደረጉት 116ዎቹ ናቸው። ይሄ ማለት እስካሁን በሪፖርት ደረጃ 116 ብቻ ናቸው አስገድዶ የተደፈሩት እያልን አይደለም። ለፖሊስ ቃላቸውን የሰጡ ከዛ ውስጥ በጥቂት የመከላከያ ሰራዊት ላይ የተያዙ እንዲሁም የፌዴራል ፖሊስ አባላት የተያዙበት ሁኔታ አለ። የመከላከያ ሰራዊቱን በተመለከተ ወንጀሉ የተፈጸመው የመከላከያ ሰራዊት ጦር አባሉ በስራ ላይ ያለ ስለሆነ ድርጊቱ የጦር ወንጀል ስለሚሆን ምርመራው በክልሉ ፖሊስ ተከናውኖ መዝገቡ ለመከላከያ ሰራዊት ተላልፎ ተሰጥቷል። ወንጀል ፈጻሚው ታስሮ ይገኛል። በጦር ፍርድ ቤቱ ክርክር ተጀምሯል። የፌዴራል ፖሊስ አባላትን በተመለከተ እንዲሁ በክልሉ ፖሊስ ምርመራው ተጠናቆ ለክልሉ ጊዜያዊ አስተዳደር ጠቅላይ አቃቢ ወይ ደግሞ ፍትህ ቢሮ መዝገቡ ተላልፎ ተሰጥቷል። የፍትህ ቢሮ መዝገቡን መርምሮ በቅርብ ውሳኔ ይሰጣል ተብሎ ይጠበቃል። ጠቅላይ አቃቤ ሕግ ከሌሎች የፍትህ አካላት ጋር በመሆን በወንጀሉ የተሳተፉት ተገቢ ቅጣት እንዲያገኙ በትጋት እሰራለሁ ሲል በመግለጫው ጠቅሷል። ለዲደብሊው ለተጠናቀረው ዘገባ ሰለሞን ሙጬ ነኝ ከአዲስ አበባ። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ጄፍሪ ፌልትማን ከምክትል ጠቅላይና ውጭ ጉዳይ ሚኒስትር ደመቀ መኮንን ጋር አዲስ አበባ ውስጥ መወያየታቸው ተገልጧል። በምክትል ጠቅላይ ሚኒስትሩ በኩል ስለ ህዳሴ ግድብ፣ ስለ ኢትዮጵያ ሱዳን የድንበር ጉዳይ፣ ስለ መጪው ጠቅላላ ምርጫና ሌሎች ጉዳዮች ገለጻ እንደተደረገላቸው የውጭ ጉዳይ ሚኒስቴር ዛሬ በሰጠው መግለጫ አሳውቋል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ በሳምንታዊ የውጭ ግንኙነት መግለጫቸው ያሰሙትን ንግግር የአዲስ አበባ ወኪላችን ሰለሞን ሙጬ ተከታትሎ ቀጠለውን ዘገባ ልኮልናል። አብረን እንከታተለው። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ በሳምንታዊ የውጭ ግንኙነት መግለጫቸው በምስራቅ አፍሪካ በተለይም በአፍሪካ ቀንድ ቀጠና ጉብኝት እያደረጉ ያሉት የአሜሪካ የአፍሪካ ቀንድ ጉዳዮች ልዩ መልእክተኛ አዲስ አበባ መግባታቸውንና ከተለያዩ ከፍተኛ የመንግስት የስራ ኃላፊዎች ጋር መወያየታቸውን በቀዳሚነት አንስተውታል። ያደረጉት ውይይትን በአጠቃላይ ሲመዘን ገንቢ ነበር ብለዋል። ልዩ ልዑኩ አዲስ አበባ ከመግባታቸው በፊት በካይሮ ካርቱም እንዲሁም አስመራ የስራ ጉብኝት አድርገዋል። ጄፍሪ ፌልትማን እዚህ ሀገራችን ገብቷል። ከበርካታ ሀገሮቻችን ባለስልጣኖች ጋር ተገናኝቷል። ከዚህ መሀል ትናንትና ከክቡር ምክትል ጠቅላይ ሚኒስትርና ውጭ ጉዳይ ሚኒስትር ከሰዓት ተገናኝተው ነበር። እዚሁ በምክትል ጠቅላይ ሚኒስትሩ በኩል ጄፍሪ ስለ ህዳሴ ግድብ ድርድር፣ ስለ ኢትዮ ሱዳን የድንበር ጉዳይ፣ ስለ መጪው ምርጫ እና ስለመሳሰሉት ሌሎች ጉዳዮች ሰፊ ማብራሪያ ተሰጥቷቸዋል። ለእኚሁ ለአፍሪካ ልዩ ልዑክ እዛው ላይ ምክትል ጠቅላይ ሚኒስትሩ ከአሜሪካ ጋር ያለን ግንኙነት ስትራቴጂክ እንደሆነ ረዥም ጊዜ ያስቆጠረ ግንኙነት እንደሆነ ይህን ግንኙነት አሁንም ለማጠናከር በኢትዮጵያ በኩል ያለው ፍላጎት ጠንካራ መሆኑን ገልጸውላቸዋል። ልዑኩም የህዳሴ ግድቡ የሶስትዮሽ ድርድር ዲፕሎማቲክ በሆነ ሁኔታ እንዲቋጭ፣ በሰላማዊ መንገድ እንዲቋጭ፣ ሁሉንም ደግሞ በሚጠቅም ሁኔታ እንዲቋጭ ያላቸውን ፍላጎት በአሜሪካ በኩል ተልኳቸውን ይሄን ለማሳካት እንደሆነ ነበር የገለጹት። ብዙ ነገር በሂደት የሚታይ ሆነው በልዑኩና በምክትል ጠቅላይ ሚኒስትሩ መካከል የተደረገው ውይይት ገንቢ እንደነበረ ለማመላከት ነው። ያላቸው አቋም ከሞላ ጎደል ገንቢ ነው ማለት ይቻላል። በአጠቃላይ ለምሳሌ የኢትዮጵያን የምርጫ ይተላለፍ የሚል የተወሰኑ የአሜሪካ ሴኔተሮች ደብዳቤ ጽፈውላቸው ነበርና ይህን በተመለከተ የኔ ሚና አይደለም፣ እኔ የተላኩት ለዚህ ጉዳይ አይደለም፣ የአሜሪካ መንግስትም ለዚህ አላከኝም ያሉት። ኢትዮጵያ አሁንም ቀድሞ በተያዘው አቋሟ የግድቡ የድርድር ሂደት በአፍሪካ ማዕቀፍ እንዲፈታ የውሃ አሞላል ላይ መነጋገር መደራደር እንደሚቻል ይልቁንም ከታችኛው የተፋሰሱ ሀገራት በአጠቃላይ በውሃ ክፍፍል ላይ እንደራደር የሚለውን ሐሳብ እንደማትቀበል በአቋም ጸንታ መዝለቋን ቃል አቀባዩ ገልጸዋል። ሌላው ህዳሴ ግድብ ዙሪያ ያሉትን ጉዳዮች በተመለከተ አዲስ ነገር ትናንትና ማታ የኮንጎ ፕሬዚደንት እዚህ መዲናችን ገብቷል። ምክንያቱም እሳቸው ደግሞ ከዚህ ቀደም በግብጽና በካርቱም ጉብኝት አድርገው እዛም ተነጋግረው መመጡት። እንግዲህ ያለው ተስፋ በቀደም ዴሞክራቲክ ኮንጎ ተጀምሮ ያልዘለቀውን የዚህ ሶስትዮሽ ድርድር የማስቀጠል ነው እና ከሶስቱም ወገኖች ጋር ምክክር ያደረጉበት ሁኔታ ነው ያለው። እንግዲህ አሁን እኛ ጋር ያሉት ምክክር ለማድረግ ነው ያሉት። በሌላ በኩል በሱዳን ዳርፉር ተልእኮ ላይ ካለው የኢትዮጵያ ሰላም አስከባሪ ኃይል መካከል 120 ያህሉ ኢትዮጵያውያን ወታደሮች ወደ ኢትዮጵያ መመለስ እንደማይሹ መናገራቸውን በተመለከተ የኢትዮጵያን መንግስት አቋም የተጠየቁት አምባሳደር ዲና ዝርዝር መረጃ እንደሌላቸው ነገር ግን ወደ ሀገር ቤት መመለስ
መመለስም ሆነ አለመመለስ መብት መሆኑን ገልጸዋል። ኢትዮጵያ በሱዳን ተይዞ የነበረውን ድንበሯን በኃይል አስመልሳለች፣ የሱዳንን ጦር መልሳ ወግታለች ተብሎ ይወራል። ስለዚህስ ምን ይላሉ ተብለው ተጠይቀው መረጃ የለኝም ብለዋል። ስድስተኛውን ጠቅላላ ምርጫ ከአሜሪካ 2 ከሩሲያ 1 ድርጅቶች እንዲሁም የአፍሪካ ህብረትና ሌሎችም ይታዘቡታል ያሉት ቃል አቀባዩ የአውሮፓ ህብረትን የታዛቢነት ሚና በተመለከተም ተከታዩም ብለዋል። የአውሮፓ ህብረት ቀደም ሲል ምናልባት ባለፈው ሳምንት ባነሳናቸው 2 ምክንያቶች አንድ ማሽን ካላስገባ 2 ምርጫውን ውጤት አስቀድሜ ካልገለጽኩ በማለት የተነሳ ታዛቢ አልክም የሚል አቋም ነበረው። አሁን ደግሞ በዚህ ሳምንት ኤክስፐርቶችን እንደሚልክ 6 አባላት ያሉበት ኤክስፐርቶች እንደሚልክ የገለጸበት ሁኔታ ነው ያለው። እነዚህና ሌሎችም በርካታ ታዛቢዎች እንደሚኖሩ ነው። በዋናነት የአፍሪካ ህብረት ታዛቢ ቡድን፣ የአሜሪካ 2 ተቋማት ትላልቅ ተቋማት ናቸው። የሩሲያ ሲቪክ ሶሳይቲ ተቋም ምርጫውን ይታዘባሉ ማለት ነው። የትግራይን የሰብአዊ ድጋፍ አቅርቦት አስመልክተውም ለረጅ ድርጅቶች ቪዛ የማራዘም ስራ መከናወኑን፣ ምርጥ ዘርና ማዳበሪያም ለአርሶ አደሮች መቅረብ መጀመሩን በመግለጫቸው ገልጸዋል። በሪሊፍ ሰፕላይ ረገድ 4.5 ሚሊዮን ዜጎች በመጀመሪያ ዙር ተደራሽ እንደነበሩ፣ አሁን ደግሞ 2.7 ሚሊዮን በላይ የሚሆኑ ዜጎች እንደዚሁ ሰብአዊ ድጋፍ ተደራሽ እንደተደረገ እየተገለጸ ያለበት ሁኔታ ነው ያለው። ይህ እንደሚሰራ ተቋም ለዲደብሊው ለተጠናቀረው ዘገባ ሰለሞን ሙጬ ነኝ ከአዲስ አበባ። አምባሳደር ጄፍሪ ፌልትማን ኢትዮጵያን አስመልክተው ቀደም ሲል ያሰሟቸው ንግግሮችና ጽሁፎች በርካቶችን ግራ ያጋቡ እንደነበሩ መወያያ ሆነው ቆይቷል። ወደ ቀጣዩ ዘገባ እንሻገር። መቀመጫውን አውሮፓ ውስጥ ያደረገው በአውሮፓ የኢትዮጵያውያን ድልድይ የተባለው ስብስብ በኢትዮጵያ በቅርቡ ሊካሄድ ቀጠሮ ስለተያዘለት ሀገር አቀፍ ምርጫ ውይይት አድርጓል። የበይነመረብ ጉባኤው ባለፈው ሳምንት ቅዳሜ ሲካሄድ ለ3ኛ ጊዜ ነበር። የበይነመረቡ የውይይት ርዕስ የዘንድሮ የኢትዮጵያ ምርጫ ተግዳሮቶችና የመፍትሄ አቅጣጫ የሚልም ነበር። የውይይቱ ተሳታፊዎች 3 ምሁራን ስለ ምርጫው ያላቸውን ምልከታ አሰምቷል። ውይይቱን የብራስልስ ወኪላችን ገበያው ንጉሴ ተከታትሎ እንደሚከተለው አቀናብሩታል። በአውሮፓ የኢትዮጵያውያን መድረክ ድልድይ በኢትዮጵያ ምርጫ ላይ ለ3ኛ ጊዜ ያካሄደው ኮንፈረንስ ባለፈው ቅዳሜ በበይነ መረብ ተካሂዷል። የኮንፈረንሱ የመወያያ ርዕስ የዘንድሮው የኢትዮጵያ ምርጫ ተግዳሮቶችና የመፍትሄ አቅጣጫዎች የሚል ሲሆን ተጋባዥ ተናጋሪዎቹም ፕሮፌሰር ካሳሁን ብርሃኑ ከአዲስ አበባ ዩኒቨርሲቲ፣ ዶክተር ዳዲሞስ ኃይሌ የሕግ ባለሙያና በባህር ዳር ዩኒቨርሲቲ ተባባሪ ፕሮፌሰር፣ አቶ ባይሳ ዋቆያ ቀድሞ የተባበሩት መንግስታት ባልደረባ የነበሩና በልዩ ልዩ ሀገሮች ድርጅቱን ወክለው የሰሩ ናቸው። የድልድይ ሊቀመንበርና የስብሰባው መሪ አቶ አበራ የማናብ የወቅቱን የኢትዮጵያን ሁኔታና ከዓለም አቀፉ ህብረተሰብ እየደረሰ ያለውን ጫና በመጥቀስ የኮንፈረንሱን ዓላማና ግብ አስታውሰው ኮንፈረንሱን ከፍተዋል። ይህ የዛሬው ኮንፈረንሳችን በተለይ የፖለቲካ ፓርቲዎችን በኢትዮጵያ አገራዊ ህልውና በምርጫ ዙሪያ ከሚደረግ ፉክክር በላይ መሆኑን እንዳይዘነጉ የሚያስገነዝብ በሀገራችን ውስጥ የሰፈነውን ውጥረት ለማርገብ የሚረዳ ወደ ሰፊነትና አርቆ አስተዋይነት የተላበሰ ምክር የሚደመጥበት ኮንፈረንስ ይሆናል የሚል ጽኑ እምነት አለን። ፕሮፌሰር ካሳሁን በንግግራቸው መግቢያ ምርጫው የሚካሄደው በአገር ውስጥ በትግራይና በሌሎችም አካባቢዎች ባሉ የሰላም ችግሮች፣ በኮቪድ-19 ቀውስና በከፍተኛ የኢኮኖሚ ችግሮች ታጅቦ መሆኑን በመግለጽ ከውጭ እየተደረጉ ያሉትን ተጽዕኖዎችን ጠቅሰዋል። ከሀገር ቤትም ከውጭም ምርጫውን የሚቃወሙ ኃይሎች መኖራቸውንም የጠቀሱት ፕሮፌሰር ካሳሁን ከተቃዋሚዎቹ አንዳንዶቹ ከ1 ዓመት በፊት ምርጫ ካልተደረገ ሞተን እንገኛለን ይሉ የነበሩ መሆናቸውንም አስታውሰዋል። በዚህ ሁሉ ችግሮች ውስጥም ሆኖ ግን ምርጫው መደረግ ያለበት መሆኑን ፕሮፌሰር ካሳሁን ከነ ምክንያታቸው አስረድተዋል። ከነ ጉድለቶቹ ከነ ተግዳሮቶቹ ምርጫው አሁን መካሄድ አለበት የሚለው ነው። ዋናው ጉዳይ ምርጫው ከነ ችግሮቹና ከነ ጥረቶቹ መካሄድ እንዲችል ከማድረግ ውጭ ሌላ አማራጭ ያለን ስለሚሰለኝ ነው። ይህንን ስል ምርጫው ሙሉ እና እንከን የለሽ ነው ከሚል እሳቤ በመነሳት አይደለም። አማራጭ የለም ከሚል ነው። ዶክተር ዳዲሞስ ኃይሌ በበኩላቸው ምርጫ እንደ መሳሪያ እንጂ በራሱ እንደ ግብ ተደርጎ ሊወሰድ እንደማይገባው መረዳት እንደሚያስፈልግ በመግለጽ የሰብአዊ መብትና የሰላም የመሳሰሉት ችግሮች በሌሎች ከምርጫ በኋላም በሚፈጠሩ ነባራዊ ሁኔታዎች ሊከሰቱ እንደሚችሉ ማሰብ ይገባል ብለዋል። የአገሪቱን ችግሮች ስንዘረዝርም ምንጫቸውንም መረዳት ይገባል በማለት አሁን አገሪቱ በከባድ ፈተና ውስጥ ባለችበት ሁኔታ የሚካሄደው ምርጫ ምን ያህል ፍትሐዊ ሊሆን እንደሚችልና ወደ ተፈለገው ግብ ሊያደርስ እንደሚችልም ጠይቀዋል።
ጠይቀዋል። የሰላም ጉዳይ በጣም አሳሳቢ ሁኔታ ላይ ነው ያለው። በዚህ ሁኔታ በእነዚህ አካባቢዎች በተረጋጋ ሁኔታና በሰላም ምርጫ ዲሞክራሲያዊ፣ ነጻ፣ ፍትሃዊ የመሳሰሉት ነገሮች ማድረግ ይቻላል የሚለውን ከፍተኛ ጥያቄ የሚያስነሳ ጉዳይ ነው። ከሰብአዊ መብት አኳያም እንደዚሁ ዘር ያተኮሩ ጥቃቶችን በከፍተኛ ደረጃ አይተናል። ያለ ፍርድ ቤት ትዕዛዝ መታሰር እና በዚህ ሁኔታ ውስጥ ተፎካካሪ ድርጅቶች እና ግለሰቦች እንዴት አድርገው ነጻ ምርጫ ሊያካሄዱ ይችላሉ፣ ሊወዳደሩ ይችላሉ በነጻነት የሚለው ከፍተኛ ጥያቄ የሚያስነሳ ነገር ነው። አቶ ባይሳ ዋቆያም አገሪቱን አሁን አጋጥመዋታል በተባሉትና በተዘረዘሩ ችግሮች ይስማማሉ። በአሁኑ ወቅት ገኖ ያለው ግን የብሔር ጽንፈኝነት ነው ያሉት አቶ ባይሳ የሚዲያ ገለልተኛ አለመሆንና የመንግስት ግልጽነት ማነስ ህብረተሰቡን ለውዥንብርና ፍርሃትም አጋልጦታል ብለዋል። በዚህ ሁሉ ውስጥም ሆኖ ምርጫው መካሄድ ያለበት መሆኑን እንደሚያምኑ በመግለጽም ከዚህ ምርጫና በውጤቱ ከሚመሰረተው መንግስት የሚገኘውን ጥቅም እንዲህ ሲሉ አብራርተዋል። አንዴ በምርጫ ውጤት አሸናፊ ከሆነ በኋላ ደግሞ በዓለም አቀፉ ማህበረሰብና በተባባሪ ፓርቲዎች ተደጋግሞ የሚነሳውን የሽግግር መንግስት ጥያቄን ያመክናል። ምክንያቱም መንግስት ተመርጧል። በዚህም መሰረት ሌጂትሜት ከሆነ በኋላ በእኔ ግምት መንግስት ፖለቲካ እስረኞችን በምህረት ሊፈታ ይችላል። ለሀገራዊ ሰላምና ብሔራዊ ሲባል ከማንም ተቃዋሚ ኃይል ጋር ለመደራደር ያስችለዋል። ምክንያቱም የስልጣን ጥያቄ የለም። አሁን ሁሉን አቀፍ ብሔራዊ ምክክር ናሽናል ዳያሎጉን ሊጀምር ይችላል። ከሁሉም በላይ ደግሞ በየክልሉ ያሉትን ህዝቡ አሁን በጣም በጣላቸው ሌቦች የምላቸውን ካድሬዎች ባለስልጣናትና ሀገራዊ መንግስት የተወረሱን ባለስልጣናት ለመሻርና አዳዲስ ዴሞክራቶችን በመሾም ያስችለዋል። ይሄ ነው ሌጂትመሲ እንግዲህ በኮንፈረንሱ በተጋባዥ ተናጋሪዎችም ሆነ በታዳሚዎች ምርጫ የሀገሪቱን ሁሉንም ችግሮች መፍቻ ቁልፍ እንዳልሆነ፣ ስድስተኛው ሀገራዊ ምርጫም የተሟላና ፍጹም ዴሞክራሲ ይሆናል ብሎ ማመን እንደማይቻል፣ ሆኖም ግን በአሁኑ ወቅት ከሁሉም በላይ የሀገሪቱን ቀጣይነት ለማረጋገጥ ህጋዊነትና ቅቡልነት ያለው መንግስት አስፈላጊ እንደሆነና ለዚህም ምርጫው የሚረዳ ስለመሆኑ በሰፊው ተወስቷል። ገበያ ንጉሴ ለዲ.ደብልዩ ብራስልስ። በደቡብ ክልል የሚገኙ 5 ዞኖችና አንድ ልዩ ወረዳ ከደቡብ ክልል ለመነጠል አሊያም አብሮ ለመቀጠል የሚያስችላቸውን የህዝበ ውሳኔ ቅስቀሳ እያካሄዱ ይገኛሉ። የራሳችን ያሉትን ክልል ለመመስረት የሚያቀነቅኑ ቡድኖች የማህበራዊ መገናኛ ዘዴዎች ላይ እንቅስቃሴ ማካሄድን ጨምሮ በካናትራዎችና በተወጠሩ ጨርቆች ላይ ምልክቶችን በማሳተም የውትወታ ስራዎችን እያካሄዱ ይገኛሉ። በአንጻሩ በደቡብ ክልል መስተዳድር ለመቀጠል በቀረበው አማራጭ በኩል ግን ምንም አይነት ቅስቀሳ እንደማይስተዋል አስተያየት ሰጪዎች እየተናገሩ ይገኛሉ። መራጩ ህዝብ ድምጽ ከመስጠቱ በፊት በሁለቱም ወገኖች አማራጭ ሀሳቦች እንዲቀርቡ ሁኔታዎችን አመቻችቼ ነበር የሚለው የኢትዮጵያ ብሔራዊ ምርጫ ቦርድ በበኩሉ በእድሉ መጠቀም የራሳቸው ፋንታ ነው ሲል አስታውቋል። የሐዋሳ ወኪላችን ሸዋንግዛ ወጋየው ዘገባ ልኮልናል። በደቡብ ክልል የሚገኙ የቤንች ሸኮ፣ የከፋ፣ የዳውሮ፣ የሸካ፣ የምዕራብ ዞኖችና የኮንታ ልዩ ወረዳ ህዝቦች በመጪው ግንቦት 28 ከሚካሄደው ሀገራዊ ምርጫ ጎን ለጎን የህዝበ ውሳኔ ድምፅ ለመስጠት በዝግጅት ላይ ናቸው። ህዝበ ውሳኔው የነኙ አካባቢ ህዝቦች በቀጣይ የደቡብ ክልል አካል ሆነው ለመቀጠል አሊያም የራሳችን ያሉትን ክልል ለማዋቀር ያስችላቸዋል ተብሎ ይጠበቃል። የብሔራዊ ምርጫ ቦርድ የክልል ምስረታን የሚደግፉ የተያያዙ እጆችን ከደቡብ ክልል ጋር ለመቀጠል ለሚደግፉ ደግሞ የጎጆ ቤት መለያ ምልክቶችን ይፋ ማድረጉን ተከትሎም በየአካባቢው የቅስቀሳ ስራዎች እየተከናወኑ ይገኛሉ። የጋራ ክልል ለመመስረት ህዝበ ውሳኔ ከሚያካሄዱት ዞኖች አንዱ በሆነው የዳውሮ ዞን የማህበረሰብ አንቂ አቶ እድገቱ በዛብህ በአካባቢያቸው ከህዝበ ውሳኔ ቅስቀሳ ጋር በተያያዘ ያለበትን ደረጃ ለዶቼ ቬሌ ዲ.ደብልዩ ገልጸዋል። ምልክቱን ከማስታወቅ አንጻር እየተሰሩ ያሉ ስራዎች አሉ። በተለይም ቲሸርቶችን በማሳተም በማህበራዊ ሚዲያ በተለይ ይሄ ሙሩ የሚባለውን ማህበራዊ ሚዲያ መጠቀም የሚችል የማህበረሰብ ክፍል የማንቃት ስራዎችን በስፋት እየሰራ ነው የሚገኘው። ሰው ደቡብ ምዕራብን እንዲመርጥ የሚለውን ቅስቀሳ እያደረግን ነው ያለነው። ስቲከሮች እየታተሙ እያሳተምን መኪናዎች ላይ እነዚህ ተሽከርካሪዎች ላይ እየለጠፍን ሰው ላይ ግንዛቤ እየፈጠር ነው ያለነው። የህዝበ ውሳኔ አካል በሆነው የካፋ ዞንም ተመሳሳይ የቅስቀሳ ስራዎች በመከናወን ላይ እንደሚገኙ ከየአካባቢው የተገኙ መረጃዎች ይጠቁማሉ። በቦንጋ መምህራን ትምህርት ኮሌጅ የሲቪክ ትምህርት ዘርፍ መምህር መሐመድ ናጂ እስማኤል ግን የህዝበ ውሳኔው ቅስቀሳ ወደ አንድ ጎን ያደላ ይመስላል ይላሉ። በክልል
በክልል መደራጀትን የምንደግፍ አካላት ቅስቀሳ እያደረግን ብንገኝም በደቡብ መዋቅር ደጋፊዎች በኩል ግን ተመሳሳይ እንቅስቃሴዎች እንደማይስተዋሉ ነው አስተያየት ሰጪው የተናገሩት። እኛ ግን የምንፈልገው ራሳችንን በአዲስ ክልል ማዋቀር ስለሆነ ይህንን ይዘን ነው እየተሰጠን ያለ ነው። ራሳችንን በአዲስ ክልል ማዋቀር አለብን። ስለዚህ ይሄ ነው። በዛ ሳይድ ደግሞ ያለ ካለ ማንም አይከለክሉም። መጥቶ ነው መጥቶ መቀስቀስ ምንም አይነት ችግር የሌለበት ነው። ሰላማዊ አካባቢ ነው። መጥቶ መቀስቀስ ይችላሉ። ምንም አይነት እንትን ሊከሰት የሚችል ነገር የለም። ነገር ግን በዛ ረገድ የሚቀሰቅስ እስካሁን አላየንም። እኛ ግን በእኛ በኩል ያለውን የራሳችንን መሆን ስለምንፈልግ በዛ ረገድ እየተዘጋጀን ያለ ነው። ሁሉ ነገር ክፍት ነው፣ ኦፕን ነው። ለማንም ዝግ የሆነ ነገር የለም። በዚህ ረገድ ነው ይሄኛው ነገር የቀድሞ ክልል ደቡብ ክልል ለመቆየት እንፈልጋለን የሚል አካል ካለ መጥቶ ቢቀሰቅስ ምንም አይነት ችግር የለውም። ያው ሰው ደግሞ የሚፈልገውን ነው የሚመርጠው። ምንም እንትን የለውም። በኢትዮጵያ ብሔራዊ ምርጫ ቦርድ የደቡብ እና የሲዳማ ክልሎች የምርጫ ማስተባበሪያ ጽህፈት ቤት ኃላፊ አቶ ፍሬው በቀለም በምዕራብ ዞኖች ለሚካሄደው ህዝበ ውሳኔም በብሔራዊ ምርጫ ቦርድ በኩል አስፈላጊው የቅድመ ዝግጅት ስራዎች መከናወናቸውን ገልጸዋል። ለህዝበ ውሳኔው በሚቀርቡት ሁለት አማራጮች ዙሪያ የሚካሄደው ቅስቀሳም ወደ አንድ ወገን ያደላ ይመስላል በሚል ከዶቼ ቬሌ ዲደብሊው ለቀረበላቸው ጥያቄም አስተባባሪው ተከታዩን ምላሽ ሰጥተዋል። ትኩረት ሰጥቶ እያንዳንዱ ለመቀስቀስ ምቹ ሁኔታ መፍጠር ነው ዋና ከምርጫ ቦርድ የሚጠበቀው ማለት ነው። ከዚህ አንጻር ምርጫ ቦርድ ምቹ ሁኔታ እየፈጠረ ነው። ምልክቶችን ለይቶ ሰጥቷቸዋል። በየአካባቢው መቀስቀስ መብታቸው ተጠብቋል። በአዋጁ በወጣው መሰረት ሁሉም መቀስቀስ መብት አለው። የተነፈገ ነገር የለም። ምቹ ሁኔታ አለ። በዚህ ዙሪያ ላይ የድርጅቶቹና የዚህ አንድነቱ ሻል የሚሉት ኃይሎች የቅስቀሳ አካሄዳቸው የራሳቸው ጉዳይ እንጂ ሌላው ክልከላ ኖሮ ወይም የሚያስከለክል ነገር ኖሮ አይደለም። እኛ ጋር መጥቶ የተከለከለ ነገር ስላሉም አይደለም። ከዚህ አንጻር ብዙ ችግር ያለው አይመስለኝም። በራሳቸው ዝግጅት ጊዜያቸውን ጨርሶ ሲመጡ ምናየው ነገር ሊሆን ይችላል ብዬ ገምታለሁ። በደቡብ ክልል ባለፉት 3 ዓመታት 14 የዞን መስተዳድሮች በክልል የመደራጀት ጥያቄ ቢያቀርቡም እስካሁን የሲዳማ ተግባራዊ ሲሆን የሌሎች 5 ዞኖች ደግሞ በህዝበ ውሳኔ ሂደት ላይ እንደሚገኝ ይታወቃል። የተቀሩት 8 ዞኖች ጥያቄ ግን አሁንም በእንጠልጠል ላይ ይገኛል። ለዶቼ ቬሌ ዲደብሊው ዘገባ ሸዋንግዛ ወጋየው ሐዋሳም። ህዝበ ሙስሊሙ የኢድ በዓልን ሲያከብር በመተባበርና በሰላም መሆን እንደሚገባው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አሳሰበም። 1442ኛውን የኢድ አልፈጥር በዓል አከባበርና ሃይማኖታዊ አንድምታውን በማስመልከት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሀጂ ሙፍቲ ዑመር እድሪስ ዛሬ ለመገናኛ ብዙሃን መግለጫ ሰጥቷል። በመግለጫቸውም ለህዝበ ሙስሊሙ የእንኳን አደረሳችሁ መልእክት አስተላልፏል። ሀጂ ሙፍቲ በዘንድሮ በዓል ህዝበ ሙስሊሙ የሚጠበቅበትን አንድነትና ሰላማዊ ተግባራቱን እንዲያጠናክር ጠይቋል። ኢትዮጵያ አሁን የምትገኝበት ሁኔታ ፈታኝ መሆኑንም በመጠቆም ፈተናውን ከውስጥም ከውጭም አንድነትን በመፍጠር በመተባበር ዜጎች እንዲፈቱትም ጥሪ አስተላልፏል። በዓሉ ጨረቃ ዛሬ ማክሰኞ አመሻሽ ከታየች ነገ አሊያም ዛሬ ካልታየች ነገ ጾም ሆኖ ሐሙስ እንደሚከበርም ገልጿል። የአዲስ አበባው ዘጋቢያችን ስዩም ጌቱ ዝርዝር ዘገባ ልኮልናል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሀጂ ዑመር እድሪስ 1442ኛውን ዓመተ ሂጅራ የኢድ አልፈጥር በዓልን በማስመልከት ዛሬ ለመገናኛ ብዙሃን በሰጡት መግለጫ ለመላው የእምነቱ ተከታዮች መልካም ምኞታቸውን አስተላልፈዋል። ሀጂ ሙፍቲ በዚሁ መግለጫቸው በኢድ ዕለት ከጿሚዎቹ 13 ተግባራት እንደሚጠበቁም አስታውሰዋል። የጾም ፍቃን 13 ተግባራቶች መስራት ተፈላጊ ናቸው፣ ተወዳጅ ናቸው። ሰደቀተል ፊጥር ያልተከፈለ እንደሆነ ጾሙ በይነ ሰማይ ወልአርድ ይንጠለጠልና ይቀራል። ተቀባይነት የሚያገኘው ሰደቀተል ፊጥሩ ሲሰደቅለት ይሰጥለት ነው ተብሏል። ሐነፊዬ ዘካ የሚወጅብበት ነው፣ ሰደቀተል ፊጥር የሚወጅብበት ይላሉ። በጧት ወደ መስገጃው ቦታ መሄድ ያስፈልጋል። ተክቢራ ማድረግ ያስፈልጋል። እዛ ደረሱበት ቦታ መስገጃው ቦታ ትርፍ ሰላት መስገድ አይፈቀድም። እመምተኞችን መጠየቅ፣ መካፈል፣ አብሮ መብላት፣ መደሰት፣ መተባበር፣ መቀራረብ ሃይማኖታዊ ተግባር ነው። የኢድ አልፈጥር በዓል አምና በኮሮና ተዋሲ ስርጭት ምክንያት በመስጊድ መከበሩን ያስታወሱት ተቀዳሚ ሙፍቲ ሀጂ ዑመር እድሪስ ዘንድሮ በዓሉ በአደባባይ እንደሚከበር
ውሳኔ ላይ መደረሱንም ገልጸዋል። አምና በመስጂድ ሰግደናል። ዘንድሮ ግን በዛ በተለመደው በአደባባያችን እንደሚከበር ነው መንግስትም ጋር የተወሰነውና ሶላታችንን በሰላም ማከናወን ያስፈልጋል። ስንመለስም እንደዛው በሰላም ተመልሰን ወደ ቤታችን መድረስ ያስፈልጋል። ኢትዮጵያ አሁን ላይ ከውስጥና ከውጭ ፈተናዎች የገጠሟት እንደሚገኝም በመጠቆም በዚህን ወቅት አንድነትና መተባበር ሁሉም ኃላፊነቱንም በመወጣት ሊንቀሳቀስ ይገባልም ብለዋል። አሁን አገሪቱ በየአቅጣጫው አንዳንድ ችግሮች እየተከሰቱ ነው። አባይን በተመለከተ እንደውም በሱዳን፣ በግብጽ በአገር ውስጥም አንዳንድ ችግሮች አሉ። እነዛን ችግሮች አላህ በሰላም እንዲፈታልን ዱዓ ማድረግ ይገባል። የፊጥር ሰዓት ዱዓ እስትጃባ ነው። በጾም ዱዓ እስትጃባ ነው። ዱዓ ተናረከርመናል። አሁን ደግሞ በዱዓ መደምደም እንዳለብን አደራ ለማስተላለፍ እፈልጋለሁ። ማንም ሰው ሊከፋ አንፈልግም። ህዝባችንን ሊያስከፋ፣ ሰላማችንን ሊያደፈርስ ሌላውንም ደግሞ አንፈቅድም። እባካችሁ ተው ነው የምለው። በሀገር ውስጥም ያላችሁ ወንድሞቻችን እህቶቻችን፣ በውጭም ያሉ ወንድሞቻችን እህቶቻችን ወደ አንድነት እንመለስ፣ ወደ መተባበር እንመለስ። አደራ አገራችንን እናሳድግ፣ እኛም እንደግ፣ መብታችንን እናስከብር። ሀብት የሌለው ሰው አገር ታላደገ፣ ህዝብ ታላደገ፣ ሀብት ታላገኘ ራሱን ማስከበር አይችልም። እባካችሁ አንድም ተላይም ያሉት መሪዎቻችን በሰላም እንዲኖሩ፣ የምንመራውን ሰው ደግሞ በሰላም እንድንመራ አደራ ማለት እፈልጋለሁ። ዛሬ ማክሰኞ ማታ ጨረቃ ከታየ በዓሉ ነገ እንደሚሆን፣ ዛሬ አመሻሹን ጨረቃ ካልታየ ደግሞ ነገ ጾምሮ በዓሉ ሐሙስ እንደሚከበር ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ተናግረዋል። ለዶይቼ ቬለ ለተጠናቀረው ዘገባ ስዩም ጌቱ ነኝ ከአዲስ አበባ። የአደባባይ ላይ አፍጥር መርሃ ግብር በአዲስ አበባ ከተማ መስቀል አደባባይ በመካሄድ ላይ እንደሚገኝ የተለያዩ መረጃዎች ያመለክታሉ። ወደ መጨረሻው የዜና መጽሔት ዘገባችን እንሻገር። በመጪው ስድስተኛው ሀገራዊ ምርጫ በድሬዳዋ የሚወዳደሩ የፖለቲካ ፓርቲዎች የጋራ ምክር ቤት መስርተዋል። በስምምነቱ ላይ የተገኙ የፖለቲካ ፓርቲዎች ቢዘገይም የጋራ ምክር ቤቱ መመስረትና ሰነዱ መፈረሙ በከተማዋ የሚካሄደው ፖለቲካዊ እንቅስቃሴ ሰላማዊ እንዲሆን ያደርጋል ብሏል። የድሬዳዋ ወኪላችን መሳይ ተክሉ ተጨማሪ ዘገባ አለው። ገዢው ብልጽግና ፓርቲን ጨምሮ በመጪው ስድስተኛው ሀገራዊ ምርጫ በድሬዳዋ አስተዳደር ከሚሳተፉ የፖለቲካ ፓርቲዎች 9 ተገኝተው በመሰረቱት የጋራ ምክር ቤት ምስረታ መድረክ በብሔራዊ ምርጫ ቦርድ የድሬዳዋ ቅርንጫፍ ጽህፈት ቤት ኃላፊ አቶ ዚያድ ያሲን ፖለቲካ ፓርቲዎች ለመደማመጥና ለመከባበር ትኩረት መስጠት እንዳለባቸው ተናግረዋል። በጋራ መድረክ ውይይታችሁ ወቅት ትልቅ ትኩረት ሊሰጣችሁ የሚገቡ ጉዳዮች መደማመጥ፣ መከባበር፣ የሌላውን ሀሳብ መረዳትና ማክበር፣ የምታነሱት ሀሳብና የምትመልሱት መልስ ምክንያታዊ መሆን፣ ምክንያቱም ሀገራችን ለጀመረችው ዲሞክራሲያዊ ስርዓት ግንባታና ምክንያታዊ የሆነ የፖለቲካ ስርዓት ግንባታ የበኩላችሁን አስተዋጽኦ የምታበረክቱበት መድረክ መሆኑን ተረድታችሁ በዚህ መንፈስ እንድትሰሩ እጠይቃለሁ። የጋራ መድረኩ ውይይት ለማካሄድ በጋራ በምትወስኑት የስብሰባ ቀንና ሰዓት መገኘት ወሳኝ መሆኑን ተረድታችሁ እንድትንቀሳቀሱ ለማስገንዘብ እወዳለሁ። ምክንያቱም በጋራ መድረኩ ስብሰባ ላይ ለአንድ ጊዜም ቢሆን አለመገኘት ብዙ ክፍተቶችን ስለሚፈጥር በስብሰባችሁ ላይ መገኘት ሁሉም ተሳታፊ የፖለቲካ ፓርቲዎች የሚጠበቅ መሆኑን አሳውቃል። የቅርንጫፍ ጽህፈት ቤቱ ኃላፊ አቶ ዚያድ የፖለቲካ ፓርቲዎች ስምምነት የደረሱባቸውን ጉዳዮች እስከ ታችኛው አደረጃጀታቸው አውርደው ለተግባራዊነቱ ኃላፊነታቸውን እንዲወጡ አሳስበዋል። ይህ በዛሬው የምናኖረው ፊርማ ስነ ስርዓት የጋራ ችግሮቻችንን በጋራ ለመፍታት የሚያስችልን መሆኑን እያሳወቁኝ፣ በመጨረሻም በዚህ በጋራ መድረክ የማቋቋሚያ ፕሮግራምና የቃል ኪዳን ሰነድ የፊርማ ስነ ስርዓት ላይ ተገኝታችሁ የፖለቲካ ፓርቲ አመራሮች ፈቃደኛ ሆናችሁ የጋራ መድረኩን አስፈላጊነት ተረድታችሁ ስለ ስኬታማነቱ ላደረጋችሁ አስተዋጽኦ በኢትዮጵያ ብሔራዊ ምርጫ ቦርድ ስም ከፍ ያለ ምስጋናን እያቀረብኩኝ የቃል ኪዳን ሰነድ የተስማማነበትን ደንብና መመሪያ እስከታችኛው ያለው አደራጅታችሁና ደጋፊዎቻችሁ አውርዳችሁ ለተግባራዊነቱ ሁላችሁም ኃላፊነታችሁ እንድትወጡ አሳስባለሁ። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ድሬዳዋ ቅርንጫፍ ጽህፈት ቤት የክልል ምክር ቤት እጩ የሆኑት አቶ ዮናስ በትሩ ቢዘገይም ስምምነቱ መፈረሙ ጠቃሚና በከተማዋ
የሚካሄደው ፖለቲካዊ እንቅስቃሴ ሰላማዊ እንዲሆን ያደርጋል ብለዋል። የዛሬው መግባቢያ ሰነድ ፊርማችን እጅግ በጣም ስንጠብቀው የነበረው ቢዘገይም ግን አሁንም ወደፊትም ሊጠቅም የሚችል ሁሉም ፖለቲካ ፓርቲዎች በሚያግባባቸው በጋራ በማግባባቸውም ላይ እንዲሁ መክረው መፍትሄ እየሰጡ የሚሄዱበትን የጋራ የፖለቲካ ፓርቲዎች እንቅስቃሴ ሰነድ ነው የፈረምነው። አስፈላጊም ነው፣ ጥሩም ነው። ገዥም ፓርቲ ይሁን ተፎካካሪ ፓርቲዎች በከተማዋ ያለው ፖለቲካዊ እንቅስቃሴ ሰላማዊ፣ የህዝቡን ሁለንተናዊ ነጻነት የሚጠብቅ እንዲሆን ነው። ማንም ለከተማው ህዝብ የመበጥበጥ የመረበሽ ምክንያት መሆን የለብንም የሚለውን ነገር አምነንበት ይህንን የጋራ የምክር ቤት ሰነድ ለመፈረም ችለናል እና በጣም ጥሩ ነው። የነጻነትና እኩልነት ፓርቲ ተወካይ አቶ ጀማል ኡመር በበኩላቸው ተቃዋሚ የፖለቲካ ፓርቲዎች የበለጠ ተቻችለን ከመተነኳኮልና ከመወቃቀስ ይልቅ ያሉትን ችግሮች እየፈታን እንድንሄድ ያግዛል የሚል አስተያየት ሰጥተዋል። ተቃዋሚዎች በአንድ ላይ ተሰባስበው ይህን ዲሞክራሲ ምህዳሩን የበለጠ ተቻችለን ከመተነኳኮል ከመወቃቀስ ይልቅ በጋራ ተቻችለን ያሉትን ችግሮች እየፈታን ትክክለኛ ዲሞክራሲ ስርዓትን አንድ ሰው ለአንድ ድምጽ የሚለው መዳረሻ ላይ እስከሚደርስ ህብረተሰቡ እንዲነቃቃ ይሄ ፖለቲካ ድርጅቶች መሰባሰባቸው ቀጥተኛ የዲሞክራሲ መንገድ ይዘን እየተከተልን ነው ማለት ነው። ስለዚህ ዲሞክራሲ ደግሞ በአንድ ጊዜ የሚወለድ የሚከሰት ነገር አይደለም። ስለዚህ ህብረተሰባችን እያደላለልን እያስተማርን እያስተማሩንም የዲሞክራሲን ምህዳሩን እያሰፋን ከገዢም ፓርቲ ከተቃዋሚ ፓርቲ አንድ ላይ ተሰባስበን እንደ ህዝብ የምናስበት ምህዳር ለመፍጠር ነው። በድሬዳዋ ለፌዴራልና ለከተማዋ ምክር ቤት ህዝብ እንደራሴዎች ምርጫ 9 የፖለቲካ ፓርቲዎችና 2 የግል እጩ ተወዳዳሪዎች በምርጫው ይሳተፋሉ። ለዶይቸ ቬለ ዲደብሊው ዘገባ መሳይ ተክሉ ድሬዳዋ። መጽሔተ ዜና በዚሁ ተጠናቀቀ። አድማጮች እንግዲህ ወደ ቀጣዩ ዘገባችን ሳምንታዊ ዝግጅታችን ከመሻገራችን በፊት ላፍታ አጠር ያለ ሙዚቃ እንዳስተዋወቅ ነው። ከሳምንታዊ ዝግጅቶቻችን መካከል ጤናና አካባቢ ለዛሬ አይኖረንም። በዚያ ፈንታ በርከት ያሉ የዜና መጽሔት ዝግጅቶችን አስደምጠናችኋል። አሁን ተራው የአውሮፓና ጀርመን ዝግጅት ነው። በቀጥታ ወደ ውይይቱ ወደ ዝግጅቱ እንሻገር። ለጥንቅሩ ሂሩት መለሰ። አውሮፓና ጀርመን በኢትዮጵያ በተለያዩ ጊዜያት በሚደርሱ ግጭቶች ቤተሰቦቹን ያጣውን የተፈናቀለውን ንብረቱ እንዳልነበረ የሆነውንና ባዶ እጁን የቀረውን ወገን ለማገዝ በውጪ ሀገራት የሚኖሩ ኢትዮጵያውያን የእርዳታ እጃቸውን ከመዘርጋት ተቆጥበው አያውቁም። ኢትዮጵያ ውስጥ ሰው ሰራሽም ሆነ የተፈጥሮ አደጋዎች ሲከሰቱ ያቅማቸውን ከመርዳት የማይቦዝኑት በውጪ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በቅርቡ በአጣዬና አካባቢው በደረሰው ጥቃት ሰበብ ችግር ላይ የሚገኙ ወገኖችን ለማገዝ በግልም በማህበርም የበኩላቸውን ጥረት አድርገዋል። ከመካከላቸው በስዊዘርላንድ የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን የመሰረቱት እኔም ለወገኔ የበጎ አድራጎት ማህበርና በምዕራብ ጀርመኖቹ በኮሎኝና በቦን ከተሞች የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ያቋቋሙት የኢትዮ ጀርመን ሙስሊሞች ማህበር ያበረከቱት እርዳታዎች ይገኙበታል። አቶ ቴዎድሮስ ተክለ ጊዮርጊስ የኔም ለወገኔ የበጎ አድራጎት ማህበር የቦርድ ሰብሳቢ ናቸው። ይህ የኢትዮጵያውያንና ትውልደ ኢትዮጵያውያን ስዊዝ አቀፍ ማህበር የአሁኑን መጠሪያውን ይዞ በስዊዘርላንድ መንግስት ተመዝግቦ መስራት ከጀመረ 1 ዓመት ሊሆነው እንደሆነ ለዶቼ ቬለ ተናግረዋል። በዚህ 1 ዓመት ውስጥም ማህበራቸው ኢትዮጵያ ውስጥ ልዩ ልዩ ችግሮች ለደረሱባቸው ወገኖች እርዳታዎችን አቅርቧል። በአርቲስት አጫሉ ግድያ ጊዜ ወደ ሻሸመኔ ዝዋይ አካባቢ በተፈጠረው መፈናቀል የተለያየ አደጋዎች ያው ከስዊዘርላንድ ከኢትዮጵያና ትውልደ ኢትዮጵያን አሰባስበን ግምቱ ከ700 ሺህ ብር በላይ የሆነ የተለያዩ ቁሳቁሶችን በያሬድ ሹመቴ በሚባል ሁልጊዜ እርዳታ በሚያሰባስብ ልጅ ኢትዮጵያ ውስጥ ባለ ልጅ አማካኝነት እና በቀይ መስቀል አማካኝነት ይሄንን እርዳታ አድርሰናል። ያለሱ ማረጋገጫ ከቀይ መስቀልም የተላከልን ሰርተፍኬት አለ ማለት ነው። በቅርቡ ደግሞ ያው ኢትዮጵያ ላይ በጦርነት በተጎዱ አካባቢዎች በአርቲስት ታማኝ በየነ ባደረገው ጥሪ ላይ በዛም ላይ በዚህ ለጦርነት ለተጎዱ አካባቢዎች የሚውል ግምቱ ከ550 ሺህ ብር አካባቢ በላይ የሚሆን ገንዘብ
ተሳትፎ አድርገናል፣ ያቅማችንን ማለት ነው። በዚህ በስዊዘርላንድ የሚኖሩ ደጋግ ኢትዮጵያና ትውልደ ኢትዮጵያኖችን አስተባብረን ማለት ነው። በቅርቡም አጣዬ በደረሰው ጥቃት ለተጎዱ ወገኖች የሚሰጥ እርዳታም አሰባስቧል። በአሁኑ ሰዓት በአጣዬ አካባቢ ያው አንድ ከተማ ወድማለች። ከዛ አካባቢ የተፈናቀሉ ሰዎች አሉ እና ያንን ደግሞ ያው ቁጭ ማለት አልቻልንም። እንደ ከዚህ በፊቱ ማለት ነው እኛም የተቋቋም ነው እንደዚህ በሰው ሰራሽና በተፈጥሮ በሚደርሱ አደጋዎች ለወገኖቻችንን የምንችለውን ማበርከት ነውና አሁንም እንግዲህ ያው ጥሪያችንን ለመላው ስዊዘርላንድ አስተባብረን እስካሁን ያው ህዝቡም እንደሚታወቀው ስዊዘርላንድ ያለ ኢትዮጵያዊም ትውልደ ኢትዮጵያዊም ወገን አንድ ነገር ሲሆን በጣም ቀድሞ የሚደርስ ነው። በጣም የሚገርምሽ እና በዚህ 2 ሳምንት ውስጥ ከ15550 የስዊስ ፍራንክ በላይ ያው ከኢትዮጵያ ከ700 ሺህ ብር በላይ ነው ገንዘብ አሰባስበን አሁን ለመላክ በዝግጅት ላይ እንገኛለን ማለት ነው። ይህ ማህበር ከመመስረቱ በፊትም በተለያዩ የስዊዘርላንድ ከተሞች የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ባቋቋሟቸው የተለያዩ ማህበራት አማካይነት ልዩ ልዩ እርዳታዎችን ወደ ሀገራቸው ሲልኩ መቆየታቸው